በመጀመሪያ እንኳን ደህና መጣችሁ። በእውነት በጣም ደስ ብሎናል። ጥሪያችንን አክብራችሁ ስለተገኛችሁ፣ በተለይ ደግሞ በጊዜ ለመጣችሁ እውነት አጨብጭቡላችሁ። እውነት በጣም ትልቅ ነገር ነው። ኦን ታይም 15 ሰዓት ነው ደርሰው የመጡትና እንዲያውም በቃ ዛሬ የሚሆነው ምንድነው? ኦፍ ኮርስ እዚህ ጋር እንደምታዩት ፕሬዘንቴሽን ይኖራል። በተለይ በባለፈው ጊዜ የተደረገ የዳሰሳ ጥናት የተደረገ አለ። የሱን የዳሰሳ ጥናት ኦልሞስት አብዛኞቻችሁ እዚህ ያላችሁ ተካፍላችሁታል እና እሱን የዳሰሳ ጥናት ውጤቱን ይቀርባል። በዛ ውስጥ ደግሞ ፓናሊስቶች ይኖሩናል። እዚህ ጋር የሚቀመጡ ፓናሊስቶች በኋላ አስተዋውቃቸዋለሁ በደንብ ስለሚመራ ፕሮግራሙን። ከነሱ ደግሞ የሚመጡ ሀሳቦች ይኖራሉ። ከዛ ከእናንተ የሚመጣ ሀሳቦችን እያደረግን በጋራ የምንወያየው ነገር ነው የሚሆነው ማለት ነው። ምናልባት ብሬክ መሀል ልንወስድ እንችላለን። አዘርዋይስ እንደ ፕሮግራሙ አይተን በዚሁ ጨርሰን መጨረሻ ላይ ብሬክ ልናደርግ እንችላለን። የግሩፕ ዲስከሽንም ሊኖረን ይችላል። ሞር የሚቀጥለውን ነገር እናያለን ማለት ነው። ሶ በቀጥታ የምንሄደው የመጀመሪያውን ፕሬዘንቴሽን ልጀምርና እኔ ትንሽ ታሪካዊ ዳራውን እንዴት ተጀመረ፣ ሀሳቡ ምንድን ነው የሚለውን ነገር ጀምርና የመግቢያውን ሀሳብ ከዛ በኋላ ደግሞ በዶክተር እስክንድር ደግሞ የጥናቱን ውጤት ምን አይነት የጥናት ታይፕ እንደተደረገ ምን አይነት ተሳትፎ እንደነበረውና ውጤቱን በደንብ ያሳየናል ማለት ነው። ከዛ በኋላ ደግሞ ፓስተር ጆን ደግሞ ከሱ የተያያዘ ደግሞ ሴናሪዮ ፕላኖችን ደግሞ የሚያቀርብበት ሀሳብ አለ። ከዛ በኋላ ወደ ፓናሊስቶቹ የምንሄደው ማለት ነው። ከእኔ አጭር መግቢያ እሱን ልጀምር ሙሉ ጭብጥ እንዲኖራችሁ ማለት ነው። ዶክተር ያግዘኛል። በማን ነው ይሄ ነገር እየተሰራ ያለው ወይ ደግሞ እንደዚህ አይነት ሙቭመንት እየሆነ ያለው ብላችሁ ብትጠይቁ በቃ አጭር መልስ ይሄ ነው የሚሆን። which means ለዚህ በበርገን ከተማ ላይ ልባቸው የተነሳሳ እንደው የእግዚአብሔር ነገር ይስፋ፣ የእግዚአብሔር ነገር ይሰራ፣ እንደው በጣም ትልቅ አስተዋጽኦ ነው በዚህ ከተማ ያደረጉ መሪዎች፣ አገልጋዮች፣ በከተማው ያሉ ምዕመኖች ትልቅ አስተዋጽኦ ሰርተዋል፣ ዋጋ ከፍለዋል፣ ሰርተዋል። ያንን በጣም የምናወርደው ሳይሆን ግን በተሻለ ሁኔታ ደግሞ እንዴት ማስቀጠል ይቻላል ብለው የሚያስቡ ልባቸው የቀና በነዛ ላይ የተነሳው ማለት ነውና ኦፍ ኮርስ ሁልጊዜም ስለ ዩኒቲ ስለ ምንድነው አንድነት ስለ ህብረት ስናነሳ በተለያየ አጋጣሚ አንስተን እናውቃለን። እርግጠኛ ነኝ ከዚህ ውስጥ ሁላችሁም እንደው አንድ ብንሆን እንደው ህብረት ቢኖር ብላችሁ በቤትም ሊሆን ይችላል በቤተ ክርስቲያንም በሲሪየስ ደረጃም ተነጋግረን ልናቅ እንችላለን። በግላችን ሁላችን እናነሳለን። ደግሞም ሲሪየስሊ ስብሰባም አድርገን ደግሞ የተደረጉ ብዙ ሙከራዎችም ነበሩ። ደግሞ እስቲ በጋራ ነገር እስቲ እናረግ ከተማው ላይ የቸርችም የብሔር ምንድነው የቋንቋ ምናምንም ሳይሆን የጋራ ነገር እናርግ ብለን በትግርኛ በኦሮምኛ በአማርኛም በኖሽክም የሚዘመርበት ፕሮግራም የምናደርግ ብለንም አርገን እናውቃለን። ደግሞ ምናልባት ከመሪዎች ጋር ቅሬታዎች ካሉ እስቲ ቢነጋገሩ ጥሩ ነው ብለን ደግሞ ሊደርስ ቁጭ ተብሎ ያነጋገሩ ሰዎች በጣም የሞከሩ ሰዎች አሉ። ምናልባት ቅሬታ አለ ተባብለው ኦፍ ኮርስ ይሄ ነገር ያልተግባባንበት ብለው በጣም በይቅርታና ደግሞ በምን የተሞከሩ ነገሮች አሉ። ግን ስቲል ምን ያክል ዩኒቲውንና አንድነትን አምጥቷል ብለን ስናይ ውጤቱ ብዙ አልነበር። አንድ ጊዜ ደግሞ ምን አድርገን ነበር? ምናልባት ሰዎች የልባቸውን ለብቻቸው ስናወራቸው በደንብ ሀሳባቸውን ይገልጣሉ። ስለዚህ እስቲ ለብቻቸው ኢንተርቪው እናድርግ ብለን ኦልሞስት የአምስት ቸርች መሪዎችን ነበር ኢንተርቪው ያደረግናቸው። ስለ አንድ ጥያቄ ብቻ ነበር፣ ህብረት ምን ማለት ነው ለአንተ? ህብረት እንዲሆን ደግሞ ዩኒቲ እንዲፈጠር ምን አስተዋጽኦ ታደርጋለህ ብለን ስንጠይቀው ሁሉም መሪዎች የሚሰጡት ምላሽ አስፈላጊ እንደሆነ ከብዙ አኳያ ከእግዚአብሔር ስራ አኳያ ከወንጌል አኳያ ከጄኔሬሽን አኳያ በጣም ኢምፖርታንት እንደሆነ ነው ያቀረቡት። ታዲያ ይሄንን ኮምባይን አድርጎ ግን ወደ ተግባራዊ ነገር ሲመጣ የሚያግድ ነገር ይኖራል ማለት ነው። በመጨረሻ እንዲያውም የንስሐ ጥሪ እንዲያውም በከተማው ላይ ይደረግ ተብሎ ሳሚ ነበር። እንዲያውም ሳሚታ እንደሱ አይነት ነገሮችም ተሞክሮ ነበረ።
መልካም ውጤትም ነበር። ኦፍ ኮርስ ሁሌም እግዚአብሔር መቼም አንድ ነገር እየሰራበት ያልፋል። ግን ዳት ባሽ ግን ብዙ የሆነ እና ውጤት የሆነ ነገር አላደረገም። ታዲያ ይህንን ጸሎት እኛ የጀመርንበት አሁን እዚህ ጋር የምታዩቸው ፓናሊስቶች እና አንዳንድ ወገኖች በዚህ ውስጥ የተሳተፉ በደንብ የጀመርንበት ጉዳይ ምንድነው? ይሄ ሁሉ ነገር ከተካሄደ እና የምንፈልገውን ዩኒቲ ካላመጣ the only solution በእግዚአብሔር ፊት እንጸልይ ተባብልን ደግሞ መጸለይ ጀመር። በጣም በእርግጠኝነት 2 ዓመት ከማርች ድረስ 2 ዓመት ነው የጸለየው ማለት ነው። the only አንድ ርዕስ ብቻ እግዚአብሔር ሆይ በዚህ ከተማ ቅድም ፓስተር ሞላ እዚህ ጋር እየጸለይን ነበር። የከተማ መሪዎችን ስም እየጸለይን ለ2 ዓመት በጣም ምስክሮች አላችሁ። በዚህ ቦታ ምን ጸልይ እግዚአብሔር ህብረት አምጣ አያይዘን ጄኔሬሽን እየጠፋብን ነው ብለን 2 years ጸልየን ከዛ ውስጥ ደግሞ እግዚአብሔር በጸሎታችን መካከል ይሄን ቃል ነበር የሰጠን። ገና በጅማሬያችን በጸሎታችን ጅማሬ ላይ ይሄንን የተስፋ ቃል ይዘን ነበር። ይሆናል ሲለው ለሕዝቅኤል ምንድን ያለው እሱ እግዚአብሔር ነው አይደል? በጣም ሁሉን ማድረግ የሚችል ኦልማይቲ ጋድ ነው። ሲያይ ግን ብትንትኑ የወጣውን ሲያዩ ግን የማይሆን ነገር። ስለዚህ ከበደውና አንተ ነህ የምታውቀው። እኛም እግዚአብሔር አንተ ነህ የምታውቀው ብለን ነበረ ምንጸልየው። ግን በጸሎታችን መካከል ደግሞ ስንጸልይ በብዙ እግዚአብሔር የሚሰጠን ድምጾች ነበሩ። እርምጃ እንድንሄድ ፕራክቲካል ደግሞ ጸሎት እንድናደርግ የሚሰጠን ነበርና እነሱን እያደረግን ዛሬ ወደዚህ ደረጃ የመጣው እስቲ ጠጋ ብለን ደግሞ እስቲ ሪሰርች ደግሞ እናድርግ እስቲ ሰዎች እንዳሰባስብ ብለን ደግሞ ነው የሄድንበት ማለት ነው። የዳሰሳ ጥናቱ ነው ዛሬ ያገናኘን። ደግሞም ከሱ ላይ ተመረኩዘን ደግሞ በጣም በነፃነት እንደ ቤተሰብ እንደ በርገን ቤተሰብ የምንወያይበት ነው የሚሆነው ማለት ነው። አጀማመሩ ይሄን ይመስላል። ሜቢ በዲስከሽን ላይ ጥያቄዎች ካሉ በኋላ ላይ በደንብ እናነሳለን። ይሄንን በጣም ፍሪሊ እዚህ ጋር የሚነሱ ጥያቄዎች አይቀረጹም። የምንቀርጸው ፕሬዘንቴሽኑን ብቻ ነው። እሱም ላልመጡ ሰዎች ለማሳየት ፍሪ ሆነን ደስ ብሎን እንደ ቤተሰብ ማንንም ሳይቀየም አንተ አቋቋም የለበስከው የግቡኒ ጃኬት ግን አውልቆ ምናምን ሁሉ ማለት ይችላል። ስለዚህ ለእግዚአብሔር ለሆነው ነገር በደንብ ፍሪ ሆነን እናወራለን። በደም ነፃነት እንዲሰማችሁ ነው። እግዚአብሔር አብዝቶ ይባርካችሁ። አሁንም በድጋሚ ለዶክተር እስክንድር ጊዜውን ሰጣል። እሺ፣ በጣም አመሰግናለሁ ብሩኬ። ትንሽ ጊዜ ስለወሰድን መጀመሪያ ላይ አሁን በፍጥነት አቀርባለሁ፣ ግን ያው መሰረታዊ ዋና ሐሳቦችን ሚስ አናደርግም። ስለ ዳሰሳ ጥናቱ ዓላማ ማሰባሰብ ነው። ሌላ ምንም ዓላማ ነው። እኛ ብቻ የምናስበው ነው ወይ? እስቲ ሰዎች ምንድን ነው የሚያስቡት? እኛ አሁን በልባችን የነበረው ለ2 ዓመት ሲጸለይበት የነበረው ሐሳብ በሌሎችም ሰዎች ዘንድ ምንድን ነው የሚመስለው የሚለውን ለማሰባሰብ ብለን የዳሰሳ ጥናት ለማድረግ ሞክረናል። እንግዲህ በጥናቱ በተቻለ መጠን ለሁሉም ሰዎች የመሳተፍ እድል ለመስጠት ሞክረናል። ጥናቱ በፈቃደኝነት ላይ የተመረኮዘ ነው። ስለዚህ ኩዌስችነሩን ግን አትሊስት ለምናቃቸው ሁሉ ለማዳረስ በተለይ ደግሞ ከእያንዳንዱ ግሩፕ ውስጥ ሰዎችን ሁሉ እያሰብን ያንን ዝርዝር አውጥተን የጥናቱን መጠይቅ አድርሰናል። አይ ሆፕ እዚህ ያላችሁ ሁላችሁም ያ መጠይቅ ቢያንስ እንደደረሳችሁ ተስፋ አድርጋለሁ። መሙላት ግን ያው የእያንዳንዱ ግለሰብ ድርሻ ስለሆነ ያንን እኛ ልንቆጣጠሩ አንችልም እና በአጠቃላይ በጥናቱ የተሳተፉ ወደ 26 ሰዎች ናቸው። 50% ሴቶች ነበሩ። በበርገን ቆይታቸውም ብዙ ቀላል የሚባል አይደለም። ከ3.5 እስከ 33 ዓመት ድረስ የቆዩ ናቸው። ስለዚህ በበርገን ያለውን በዚህ ረገድ ያለውን ታሪክ በሙሉ ያውቃሉ በሚል መውሰድ እንችላለን ማለት ነው። አማካይ በበርገን ቆይታ 14 ዓመት ነው። የጥናቱ ተሳታፊዎች በቤተ ክርስቲያን ያላቸውን ሚናም ለመጠየቅ ሞክረናል። እዚህ እንደምትመለከቱት በመሪነት 9% ብቻ ነው ያሉት። እንግዲህ ጥናቱ ውጤት ላይ በእርግጥ ያው ናቹራሊ መሪዎች ቁጥራቸው ትንሽ ይሆናል ከምዕመኑ። ስለዚህ ናቹራሊም አክሰፕተብል ሊሆን ይችላል። ግን ሁሉም መሪዎች በትክክል ጥናት ውስጥ ተሳትፏል የሚል ግምት መውሰድ አንችልም። አብዛኞቹ ምዕመንና አገልጋዮች ናቸው። ሌላ የሚል ኦፕሽን አለ። ሌላ ዲስክሪፕሽን ስላልሰጠን ኤግዛክትሊ ያምን ማለት እንደሆነ ካፕቸር ማድረግ አልቻልንም።
የጥናቱን ውጤት ባጭሩ ለመናገር ስፈልግ አንድ ስዕል በፊታችሁ ላስቀምጥ እፈልጋለሁ። ይሄ ወርድ ክላውድ ይባላል። በጥናት ውስጥ ከ11 ጊዜ በላይ የተጠቀሱ እንዳለ 26 ሰዎች የመለሱትን ቴክስት በአጠቃላይ አንድ ላይ ወደ ሶፍትዌር ውስጥ እናስገባና ከ11 ጊዜ በተደጋጋሚ ከ11 ጊዜ በላይ የተጠቀሱ ቃላቶች ምንድናቸው? እነዚህ ቃላቶች በትልቅ ጽሁፉ ትልቅ ሲሆን ብዙውን ጊዜ ተጠቅሰዋል ማለት ነው። አብዛኞቹ የጥናቱ ተሳታፊዎች በአብዛኛው የተናገሩት ስለዚህ መሆኑን ያመለክታል። ለምሳሌ አንድነት ሚል ትመለከታላችሁ፣ ትውልድ ሚል አለ፣ እጥረት አለ። ኦልሞስት እኩል በሆነ ደረጃ ስለ ራዕይ አንስተዋል፣ በጋራ ስለመሆን አንስተዋል፣ ስለ ፍቅር አንስተዋል። ስለዚህ ይሄ ባጭሩ ጥናቱ ምን አይነት አጠቃላይ ፒክቸር እንዳለው ይነግረናል የሚል ሐሳብ አለ ማለት ነው። እንግዲህ ሌላኛው ጥያቄ ይሄ ነበር። በከተማችን ባሉ አብያተ ክርስቲያናትና መንፈሳዊ ህብረቶች መካከል ያለው የአንድነትና የትብብር ደረጃ እንዴት ይታያል የሚል ነበር። እንደምትመለከቱት ጥሩ ያሉት 8% ብቻ ናቸው። አብዛኞቹ ደካማና በጣም ደካማ ነው ያሉት ማለት ነው። ምናልባት 26 ሰዎች ቁጥራቸው ትንሽ ነው። በእርግጥ ከአጠቃላይ በርገን ከሚገኙ ክርስቲያኖች አኳያ ያ ግን ነሰሰርሊ በጣም ከትንሽ ሰዎች ብቻ ተሰበሰበ እንድንል ወደዛ አይነት ድምዳሜ እንዳንደርስ በጥናቱ ያገኘናቸው መልሶች ድግግሞሽ ኦልሞስት ሐሳቡን ተመሳሳይ ሊሆን እንደሚችል አመላክቷል። ሌላ ተጨማሪ ሰውም ብናስገባ ተመሳሳይ አይነት ምላሽ ሊሰጥ እንደሚችል የሚያመላክት ስለሆነ ነው። ከጥናቱ ስታይል አኳያም ያንን መውሰድ ስለቻለን ሳስፋክተሪ ነው ብለን ወስደነዋል ማለት ነው። ከዚህ በኋላ እንግዲህ ጥናቱን እንዴት ነው አናላይዝ ያደረግነው? በተቻለ መጠን አካዳሚክ የሆነውን መንገድ ለመከተል ሞክረናል እና የመረጥነው አካሄድ ምንድነው? ከጥናት ውስጥ ምን አይነት ጭብጦችን ማውጣት እንችላለን ብለን፣ ምክንያቱም እሱ ቀላል ስለሆነ ኮሚኒኬት ለማድረግ ያንን ነው ያሰብነው እና አንደኛው እንደ ጭብጥ ልናስበው የምንችለው የአሁኑ መንፈሳዊ ሁኔታ በተመለከተ ነው። ይሄ አንድ ጭብጥ ነው። የአሁኑ መንፈሳዊ ሁኔታ ምን ይመስላል ነው እና ባጭሩ ሲጠቃለል ሁሉም የመለሱት መልስ በምዕመናን ዘንድ መንፈሳዊ ረሃብ መኖሩን ኦልሞስት ሁሉም ጥናት ተሳታፊዎች ያንን ተናግረዋል። ስለ የመነቃቃት ፍላጎት እንዳለ፣ ነገር ግን ይሄ ወደ ጠንካራ የህይወት ለውጥ አልተቀየረም የሚል ድምዳሜ ሰጥተዋል ማለት ነው። እኛ አይደለንም ይህን ድምዳሜ ሰጠነው፣ ሶፍትዌሩ አናላይዝ አድርጎ ያመጣው ነው። ስለዚህ የኛ እጅ ውስጥ አልገባም ማለት ነው እና ለዚህም ከምክንያቶቹ እንዳንዱ የጠቀሱት መንፈሳዊነት ብዙ ጊዜ በስሜት ላይ መመርኮዙና በጥልቅ የመጽሐፍ ቅዱስ ትምህርት አለመደገፉ ነው። ይሄ ትልቅ ለአንድ እንደ ቤተ ክርስቲያን ስናስብ ትልቅ አመላካች ጋፕ ነው ማለት ነው። የትምህርት ፍላጎት በጥናቱ ተሳታፊዎች ዘንድ እንደ አንድ ትልቅ ሐሳብ ተነስቷል። ሌላው ደግሞ ይሄ እንግዲህ አሁን መንፈሳዊ በተመለከተውና ለዚህ ምንድነው ችግሩ ብለን ስንጠይቃቸው ለተጠየቀው ጥያቄ አሁንም በጭብጥ ደረጃ የመሪነትና የልብ ችግር የሚል ጭብጥ ልንወስድ ችለናል። የመሪዎች ትህትና፣ ራዕይ እና መንፈሳዊ ብስለት እጥረት በብዛት ተጠቅሷል። ይሄ እንግዲህ ጥናቱ ያለውን ነው የምናገረው። እሺ፣ ስለዚህ የጥናቱ ተሳታፊዎች ያሉትን ነው እዚህ ጋር የምናስቀምጠው። በብዛት የተጠቀሰው የመሪዎች ትህትና፣ ራዕይ እና መንፈሳዊ ብስለት እጥረት፣ መሪነት እንደ አገልግሎት ሳይሆን እንደ ስልጣን መታየቱ ግጭትን አብዝቷል የሚል ሐሳብ አግኝተናል ማለት ነው። በሌላ ጭብጥ ደግሞ እንደ አንድ ጭብጥ ልናየው የሞከርነው የአንድነት ፍቅርና መቀባበል እጥረት እንዳለም እንደ አንድ ችግር ተነስቷል። ይህም በቤተ ክርስቲያናትና አማኞች በአንድ ልብ መስራት አልቻሉም። እርስ በርስ መፈራራት፣ መለያየትና መከፋፈል የተስፋፋ ችግር ሆኗል ይላል። ስለዚህ ይሄም አንድ ሐሳብ ነው። ታዲያ ምን እናድርግ? እንግዲህ የዛሬው ስብሰባ እንዲህ አይነት ነገር ካለ ይህንንም እኛ የምንገዛው ሐሳብ ከሆነ ምንድነው ማድረግ ያለብን የሚለውን ዲስከሽን ለማድረግ ነው። ሌላኛው የእኔነት እና የስልጣን መፈለግ አዝማሚያ በመሪዎች አካባቢ እንዳለ አመልክቷል። እንግዲህ ጥናቱ የግል ስም፣ ቦታና ተጽዕኖ መፈለግ ክርስቶስን ከማሳየት በላይ መሆኑ ተገልጿል። ይህ መንፈሳዊ ጥልቀትና ህብረትን ያዳከመ ሆኗል ይላል። እንግዲህ እኛ ቤተክርስቲያንን ቪው የምናደርገው እኛ ቤተክርስቲያን ነው። እኛ ኤግዛክትሊ ስም አሁን የለም አይደል? ስም የለንም፣ ግን በክርስቶስ እይታ ውስጥ ቤተክርስቲያን ማለት የክርስቶስ ተከታዮች ስብስብ ነው እና
እንግዲህ ክርስቶስን ለማሳየት ሳይሆን የግል ስምና እንዲህ አይነት መሳሳብ ነገሮችን ጥናቱ ሊያሳይ ችሏል ማለት ነው። መዋቅራዊና አስተዳደራዊ ድክመትም እንዳለ እንደ አንድ ሌላ ጭብጥ ልንወስድ እንችለናል። የግልጽ ራዕይ የለም። የተልእኮና ዘላቂ እቅድ በተገቢ መንገድና በበቂ ሁኔታ የለም። አገልግሎት በግለሰቦች ላይ መመርኮዙ ዘላቂነትን የሚያጠፋ እንደሆነ ተንጸባርቋል ይላል። ስለዚህ ሌሎች አገልጋዮችን ማፍራት ላይ ችግር እንዳለ ተመልክቷል ማለት ነው። ሌላኛው በጣም እኛም ብዙ የምናስብበት ነገር ይሄ ነው። የወጣቶችና የትውልድ ቀጣይነት ስጋት ነው። በተለይ ሰከንድ ጄኔሬሽን ቋንቋና ባህልን የሚያካትት አገልግሎት አልተተገበረም ይላል። ይህ ወጣቶችን ከቤተ ክርስቲያን እንዲርቁ ምክንያት ሆኗል። አብዛኛውን ጊዜ እንደምናውቀው ብዙ አገልግሎት ፎከስ የሚያደርገው እኛ ላይ ብቻ እና የእኛ ልጆች ወይም ቀጥሎ የሚመጣውን ጄኔሬሽን በትክክለኛ አይነት መንገድ በበቂ ሁኔታ ያቀፈ የአገልግሎት ስትራቴጂ እንዳልነበረ ጥናቱ አመልክቷል ማለት ነው። ሌላኛውና የመጨረሻው የውጫዊ ተጽዕኖና የዲያስፖራ ሁኔታ ነው። ይህም የስራ ህይወት ሚዛን፣ ባህላዊ ግጭት እና የኖርዌይ አካባቢያዊ ሁኔታ መንፈሳዊ ትኩረት እንዲዳከም ምክንያት ሆኗል። ይሄ በጣም ጀነራል የሆነ ሀሳብ ነው። ይህንን ሀሳብ ምን እንደሆነ ካስፈለገ ዲስከስ ማድረግ ይኖርብናል ማለት ነው። ስለዚህ ይህን ሁሉ እንግዲህ በጣም አሳጥረን ነው የምናቀርበው። ይህን ሁሉ ከያዝን በኋላ ምን አይነት ምክረ ሀሳቦች ከዚህ ጥናት ማግኘት እንችላለን የሚለውን ነው አሁን ላቀርብላችሁ መሞክረው። ስለዚህ ዋና ዋና ምክረ ሀሳቦች አንደኛው መመለስ ነው። የግልና የጋራ ንስሐ፣ ራስን ማዋረድና ትህትና ነው። ይህንንም ያሉት በጥናት ውስጥ የተሳተፉት ሰዎች ናቸው። ስለዚህ መመለስ አለብን። አይ ቲንክ የንስሐ ጥሪም የተደረገው ከዚህ ጥናት ጋር አብሮ ነው። የጥናት ከተካሄደ በኋላ ነው ንስሐ ጥሪው ሊሆነው። በዚህ ጥናት ውጤት ሳይሆን ወንድማችንን እግዚአብሔር ቀስቅሶት ነው ያንን ያደረገው። ስለዚህ ከጥናቱ ጋር ኦልሞስት ኮኢንሳይድ የሚያደርግ ነገር ስለሆነ ያንን አድርገናል። ነገር ግን በአንድ የሚያበቃ አይደለም። ንስሐ ፕራክቲካል ነው። ስለዚህ ፕራክቲካሊ ልንቀጥል ይኖርብናል። ይህም ዛሬ መሰብሰባችን ፕራክቲካል የንስሐው መንገድ እንደሆነ አስባለሁ። የመሪነት ተሃድሶ ሌላኛው ነገር ነው። መሪነት ከስልጣን ወደ አገልግሎት መመለስ አለበት። የመሪነት ስልጠናና ተጠያቂነትን መጠናከር ይኖርበታል። አንድነትና እርቅ፣ የቆዩ ግጭቶችን በይቅርታና በግልጽ ውይይት ለመፍታት የጋራ የውይይትና የምክክር ጉባኤ ማዘጋጀት የሚል አንደኛው ምክረ ሀሳብ ነው። ይህንንም በተመለከተ እኛ ምን ፕሮፖዝ እንዳደረግን በኋላ ባጭሩ ነግራችኋለሁ። ሌላኛው ደግሞ ከመነቃቃት ወደ ደቀ መዝሙርነት መሄድ አለብን። ሁሌ የሆነ ታይም ላይ መነቃቃት፣ አንድ ሰው አገልጋይ ይመጣል የሆነ ትንሽ፣ ከዛ እንደገና ደግሞ ሌላ አገልጋይ እስኪመጣ እንደዛ እንሆናለን እና እንደዛ ከሚሆን ወደ ደቀ መዝሙርነት የሚል ለምሳሌ ጥልቅ የመጽሐፍ ቅዱስ ትምህርት፣ ሴል ላይፍ ግሩፕስ እና የግል ክትትል መተግበር እንደ አንድ ምክር ሀሳብ ተቀምጧል ማለት ነው። ሌሎቹ የመጨረሻዎቹ ሶስቱ ምክር ሀሳቦች ግልጽ ራዕይና መዋቅር ያስፈልጋል። የጋራ ራዕይ፣ ተልእኮና ዘላቂ አገልግሎት መዋቅር መገንባት፣ አካታችነትና በተለይ ወጣቶችን በተመለከተ በሁለት ቋንቋ የሚካሄድ አገልግሎት መተግበር እና ወጣቶችን በመሪነት ሂደት ውስጥ ማሳተፍ የሚል ምክንያቱም ለቀጣይ ጀነሬሽን የምናስብ ከሆነ ይህንን ፕራክቲካሊ ልንወስድ እንደሚገባ ተመልክቷል። የመጨረሻው ውጫዊ ትብብር ነው። ከሌሎች ዲያስፖራና የአካባቢ ቤተክርስቲያናት ጋር መተባበር እና ልምድ ልውውጥ ማድረግ ነው። እንግዲህ ይሄ ባጭሩ ከ26 ሰዎች የተወሰደ በኳሊቴቲቭ ስተዲ መንገድ የተሰራ የጥናት ውጤትና ምክረ ሀሳብ ነው። በጣም ባጭሩ ማለት ነው። የዚህን የጥናት ሙሉ ዶክመንት ማግኘት የምትፈልጉ ካለ ልንሰጣችሁ እንችላለን። ይህንን ጊዜ እየጠበቅን ነው። ከዚህ በኋላ ሼር ልናደርግ እንችላለን ያለን ከእናንተ ጋር። ከዚህ በመቀጠል ወንድማችን ፓስተር ጆን የወደፊት አቅጣጫ ታዲያ ምን መሆን አለበት የሚለውን ያቀርቡልናል ማለት ነው። እኛ ክርስቲያኖች፣ በዚህ ከተማ ያለን ክርስቲያኖች አንድ እንድንሆን የሚያስገድዱ ነገሮች ምን አሉ? ስለምናደርገው የሴናሪዮ ፕላኒንግ ውይይት እሱን በተመለከተ ጥቂት ንግግሮች አደርጋለሁ ማለት ነው። እንግዲህ ከዛ በፊት አንድ 3 ጥቅሶችን አብረን እናያለን። ቅድም ዳንኤል ሲናገረው ነበረ
በመጀመሪያ ደረጃ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ አንዱ የጸለየው ጸሎት እኛ ሁላችን ክርስቲያኖች አንድ እንድንሆን ነው የጸለየው። ስለዚህ የክርስቲያኖች አንድነት ከማንም በላይ በኢየሱስ ክርስቶስ ምልጃ የቀረበበት ጸሎት የቀረበበት ጉዳይ ነው ማለት ነው። የትኩረት አቅጣጫው አድርጎ አንድ ኢሹ አድርጎ ኢየሱስ ክርስቶስ በዚህ አሁን ስለምናወራው ጉዳይ ጸልዮበታል። ስለዚህ ትኩረት አቅጣጫው ነው ማለት ነው። በመጀመሪያ ፔጅ ላይም እንዳያችሁት መጀመሪያ ላይ ዋናው ርዕስ ከመከፋፈል ወደ አንድነት የሚል ርዕስ ነው የነበረው ማለት ነው። እና ውይይታችን የሚያተኩረው እሱ ነው፣ ከመከፋፈል ወደ አንድነት እንምጣ የሚል ነው። በመጀመሪያ ደረጃ ማንሳት የምፈልገው አንድ ጥቅስ በደንብ ረጋ ብለን 3 ጥቅሶች እናያለን። ከዛ በኋላ ነጥቦችን ፈጥኜ እሄዳለሁ። የመጀመሪያው ትንቢተ ኤርምያስ ምዕራፍ 1 ቁጥር 11 ላይ የተጠቀሰው ጥቅስ ነው። ደግሞም የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ ብሎ ጥያቄ ቀርቦለታል። የቀረበው ጥያቄ ምንድን ነው? ምን ታያለህ የሚል ጥያቄ ነው። መሪ ከሌሎች ምዕመን የሚለይበት በእይታው ነው፣ ባለው እይታው። አንድን መሪ ጠንካራ መሪ ወይም ጥሩ መሪ የሚያስብለው አርቆ በማየቱ ነው። ስለዚህ እዚህ ላይ እንደምታዩት እቺ ቀጭኔ አንገቷ ረጅም ነው። ከሌሎቹ እንስሳቶች ይልቅ አርቃ ማየት ትችላለች። ከሩቅ ያለውን ነገር አይታ እድል ወይም ስጋት መሆኑን ለይታ ይሄ ሩቅ የማየው ነገር እድል ነው ወይስ ስጋት ብላ አይታ እሷን ሊጎዳ የሚችል አውሬዎችን ከሆኑ ያየችው ከርቀት እንዴት ማምለጥ አለብኝ፣ ከኔ ጋርም ያሉትስ እንዴት ያመልጣሉ ብላ መንገድ ቀይሳ የምታመልጥ ይሆናል ማለት ነው። መሪ ማለት ልክ እንደዚሁ ነው። ከርቀት አስቀድሞ ተግዳሮቶችንና እድሎችን ማየት መቻል ወይም ይሄ ተሰጥኦ ካለው ያ ሰው ጠንካራ መሪ ነው እንላለን ማለት ነው። ስለዚህ መሪ ባለው እይታ ይለያል፣ ከምዕመኑ በዚህ ይለያል። እግዚአብሔር ነብዩን የጠየቀው ምን ታያለህ ሲል የእይታ ጥያቄን የጠየቀው። ምን ታያለህ ሲል እዚህ ጋር በጣም እንድታሰምሩ የምፈልገው እግዚአብሔር እንዲያይ የፈለገውን ገልጦለት ራሱ እግዚአብሔር ገለጠለትና አሁን ምንድነው የምታየው ብሎ ጠየቀው። ኤርምያስም ነብዩ ምን አለ? የለውዝ ብትር አያለው ብሎ ተናገረ። ያየው እሱ የፈለገውን አይደለም። ነብዩ ያየው ሁኔታ ያሳየውን አይደለም። እግዚአብሔር እንዲያይ የፈለገውን ኤግዛክት ያንኑ ማየት ችሏል። ለዚህ ማረጋገጫ ራሱ እግዚአብሔር መልካም አይተሃል አለ። መሪ መልካም የሚያይ መልካም ማየት ማለት ግን እግዚአብሔር እንድናይ የፈለገውን አርቀን አስቀድመን ማየት ከቻልን ይህ መልካም እይታ። እንደዚህ አይነቱን ደግሞ ቃሉ እንደሚናገረው እኔ እፈጽመው ዘንድ ምን አደርጋለሁ? እተጋለሁ። እኔ ያየሁትን ባይ እግዚአብሔር አይገደድም በዛው ውስጥ ገብቶ ለማሳካት። እግዚአብሔር እንድናይ የፈለገውን ገልጦልን ማየት ከቻልን ግን በእንደዚህ አይነት እይታ ውስጥ እኔ ፈጽመው ዘንድ ምን አደርጋለሁ? እተጋለሁ። እግዚአብሔር የሚተጋበት እይታ ነው ማለት ነው። ስለዚህ መሪ ማለት የቤተ ክርስቲያን መሪ ብቻ አይደለም። የሀገር መሪም፣ የቤተ ክርስቲያን መሪም፣ የጸሎት ቡድን መሪ፣ የኳየር መሪ፣ በቤተሰብ ውስጥም የትዳር መሪ፣ በአንድ ቡድን ውስጥ መሪም በተለያየ ቦታ ላይ እናገኛለን። አንድ መሪ ከሌላው የሚለየው ባለው እይታ ነው ማለት ነው። ስለዚህ ከርቀት እድል ይሁን ስጋት ይሁን ቀድሞ የሚያይ እንጂ ያ ችግር አጠገቡ መጥቶ ከገጨው በኋላ እንዴ ችግሩ ገጠመኝ ብሎ ምን ላድርግ አሁን ብሎ የሚያስብ ከሆነ እሱ መሪ አይደለም።
መሪ 6 ወርን፣ 1 ዓመትን፣ 3 ዓመትን ቀድሞ ሊሆን ያለውን ነገር አስቀድሞ ማየት መቻል እና ለዛም የሚሆን መንገድ የሚቀይስ የለውጥ መንገድ የሚቀይስ መሆን መቻል አለበት። ስጋቱን ለማምለጥ እድሉን ለመጠቀም አስቀድሞ የሚያይ ነው። ልክ እንደዚህ ቀጭኗ ማለት ነው። ሁለተኛ ላይ የምናየው ጥቅስ አንደኛ ዜና ምዕራፍ 12 ቁጥር 32 ላይ ወደ ብሉይ ኪዳን ይወስደናል። ይሄ ክፍል ደግሞ የሚናገረው ምንድነው? እስራኤል የሚገባውን ያደርግ ዘንድ የሚያውቁ ጥበበኞች የይሳኮር ልጆች ስንት ናቸው ነው የሚለው? 200 ነው። አዎ ነበራቸው። አንዱ ከ12ቱ ነገድ አንዱ የይሳኮር ነገድ ውስጥ 200 ጠቢባን ሰዎች ነበሩ፣ ከሌላው የሚለዩ። የነዚህ ሰዎች ጥበብ በምንድነው? እንግዲህ መሪ ጥበብ ሊኖረው ይገባል። እግዚአብሔር ጥበብን ያብዛልን። ቀደም እንደተናገርኩትም እግዚአብሔር ጥሩ እይታ ይስጠን። አሜን አትሉ? እይታን እግዚአብሔር ያብዛልን። ሰው በሚያየው ነገር ይወሰናል። ምናየው ነገር ያቆመናል ወይም ያስቀጥለናል። እዚህ ጋም የይሳኮር ልጆች ጠቢብ ናቸው ይላል። ግን ያጥበባቸው ምንድነው? ዘመንን የሚመረምሩበት ነው። አሁን ያለንበት ይህ ዘመን ምን አይነት ዘመን ነው ብለው 200ዎቹ ዘመኑን አይተው መርምረው ለእስራኤል ንጉሥ ለመኳንንቶች ሪፖርት ያቀርባሉ። ዘመኑ ይሄ ስለሆነ በዚህ ዘመን ላይ ያለው የሰለጠነው ግዙፍ ችግር ተግዳሮት ይህንን ስለሚመስል የኛ መንግስት የኛ ንጉሥ አዲስ የሆነ መንገድ መቀየስ አለበት። ክፍሉ እንደሚናገረው እስራኤል የሚገባውን ያደርግ ዘንድ ዘመኑን ይመረምሩና ለዚህ ተግዳሮት ይሄንን ነው ማድረግ ያለብን፣ ይሄን ለውጥ ይሄንን መንገድ መቀየስና መሄድ አለብን ብለው የሚጠቁሙ ነበሩ። እግዚአብሔር ጥበብን ያብዛልን። ስለዚህ በጣም አንድ ነገር መናገር የምፈልገው ለውጥ ወይንም ዘመንን መመርመር የየዕለት ጉዳይ ሊሆን የሚገባው ጉዳይ ነው። በ10 ዓመት ወደኋላ ዘመን መርምረን በቀየስነው መንገድ 10 ዓመት ሙሉ መሄድ የለብንም። ለምን ካላችሁኝ አሁን ላይ ለውጥ የዓመታት ጉዳይ አይደለም። ድሮ እንደዛ ነበር። አንድ አዲስ ቴክኖሎጂ ለመምጣት ብዙ ዓመት ይፈጅ ነበር። አሁንስ በአንድ ቀን ውስጥ ብቻ በዓለም ላይ ያሉ የቴክኖሎጂ የሚፈበረኩ ነገሮች፣ ዓለምን የሚመሩ የለውጥ ስርዓቶች በጣም በፍጥነት እየመጡ ነው። ለውጥ የየቀኑ ሆኗል ማለት ነው። እንደ ክርስቲያን ዘመኑን በጥልቅ አይተን ያለው ሁኔታ በፍጥነት እየተከታተልን ቤተክርስቲያን የምትሄድበትን አዲስ መንገድ የማንቀይስ ከሆነ የዘመኑ ተግዳሮት ያገኘናል፣ ይመታናል፣ ወደ ኋላ ያስቀረናል። ስለዚህ መጽሐፍ ቅዱስ እንደሚናገር ዘመንን መመርመርና አካሄድ መቀየስ ያስፈልጋል። ለምን? ሁሉም ነገር በለውጥ ሂደት ውስጥ ሄዷል። ያኔ ተወለድን፣ ዛሬ እዚህ ደረሰ። ምንድነው በህይወታችሁ የምታዩት? ለውጥ ተፈጥሯዊ ነው። ሰው እያረጀ ይመጣል። አዲስ የሆነው አዲስ የሰራችሁት ቤት አዲስ ሆኖ አይቀጥልም። የሚያረጅበት ጊዜ ይመጣል። አዲስ በሆነው ቤት እና መኪና ላይ በተፈጥሮም ላይ በሁኔታዎችም ላይ ለውጥ ግዴታ ነው። ለውጥ ግዴታ ነው። ምንም አይነት ነገር ይወለዳል፣ ያድጋል፣ ያረጃል፣ ከዛ በኋላ ይሞታል። መሪ በዚህ ሂደት ውስጥ ልክ ተወልዶ ሲያድግ ከዛ በኋላ እንትኑን ሲቀየስ ወደ ኖርማል ሲመጣ ማርጀት ሲመጣ እንትኑ ወደ ቁልቁል ወደ ታች ነው የሚወጣው። ልክ ለውጥ መሪ ምንድነው የሚያደርገው? እዚህ ግማሹ ላይ ገና እያደገ እያለ ይሄ መንገድ ሄዶ ወደ ቁልቁለት ስለሚወርድ አሁን ወደ ላይ የሚወጣ ግራፍ የለውጥ መንገድ መስራት አለብኝ ብሎ ያስባል። ያኔ
ገና እያደገ እየሄደ እንደዚህ ወደ አግድም እንደ በስ አይነት ስዕል ያዙና እንዲሄዶ እንደሚወርድ ማለት ነው። ገና እድገት ላይ እያለ ይሄ ነገር ወደ ኖርማልነቱን እየለቀቀ ነው፣ ወደ ታች ሊወርድ ነው ይልና ገና በእድገት ላይ እያለ አዲስ መንገድ በጎን ያወጣና ቀሱን ወደ ላይ ያደርጋል። በሁለቱ መካከል የቀውስ ፔሪድ በመባል ይታወቃል። ቀውስ ይስተናገዳል እዛ ጋር። ስለዚህ መሪ እያልኩኝ ያለሁት ምንድን ነው? መሪ አስቀድሞ የሚያይ ዘመን የሚመረምር አዲስን አካሄድ የሚያወጣ መሆን አለበት። ለምን? ሁኔታዎች ስለሚያስገድዱ። እና የመጨረሻ አንድ ጥቅስ የምናገረው ዕብራውያን 11 ቁጥር 7 እስካሁን ያልኩትን እነዚህን ሁለት ጥቅሶች እዚህ ሰው ሕይወት ውስጥ ታያላችሁ። ኖህ ይባላል። ኖህን እግዚአብሔር ምድር በውሃ ልጠፋ ስለሆነ መርከብ ስራልኝ አለው። መርከብ ሰራ፣ ውሃው ጥፋት ሳይመጣ በፊት። የውሃው ጥፋት አይ እኔ እንጃ የሚመጣ አይመስለኝም ብሎ ቢዘናጋ የውሃው ጥፋት ይዞት ይወስዷል። ግን ይሄ ሰው ከእግዚአብሔር አስቀድሞ ሊሆን ያለውን ተረዳና ምን አደረገ? መርከብ ሰራ። የሰውን ልጅ ቅሬታ አተረፈ፣ አዳነ። ልክ ቤተክርስቲያንም ይሄንን ነው ማድረግ ያለባት ማለት ነው። ሊመጣ ያለው ጥፋት ከርቅ አይተን፣ ነገር ግን ምን ማድረግ አለብን? እዚህ ጋር ማዘጋጀት ያለብን መስራት ያለብንን ነገር ሰርተን መሄድ መቻል አለብን። እሺ፣ ሁላችሁም ትኩረታችሁ ወደዚህ ይሁን። ጉዳይ ያላቸው ሰዎች ብቻ እንቅስቃሴ ይፈቀዳል፣ ሌሎቻችን ወደዚህ። አሁን የምናገረው በፍጥነት እኛ ክርስቲያኖች ቅድም እንዳልኳችሁ ይሄ የጥቂት ግለሰብ ጉዳይ ብቻ ሳይሆን ቅድም ዶክተር ተናግሮታል። ከመከፋፈል ወደ አንድነት መምጣት የሚለው አጀንዳ የአንድ ሰው ጉዳይ ነው አይደለም። የእያንዳንዱ ሰው ጉዳይ እንደሆነ ማንንም ሰው በግል ብታናግሩት እንዴ ከመከፋፈልማ ወደ አንድነት ይሻለናል ነው እንዴት የሚለው ላይ ነው ችግር የሚፈጠረው እንጂ የሁሉም ሰው ፍላጎት ነው። ሁሉም ሰው አንድ ላይ ቢሆን ያምረዋል፣ ይደሰታል። ሁላችን አንድ ቦታ ላይ ብንሆን እንዴት ደስ ይላል። ስለዚህ አሁን የምናገረው አንድ እንድንሆን የሚያስገድዱ ጥቂት ነጥቦችን አነሳና ከዛ በኋላ ለዶክተር ወይም ለብሩኬ የምሰጠው ነገር አለ እና እነሱ ወደ ፓናል ዲስከሽንና ወደ የሴናሪዮ ፕላኒንግ ውስጥ ውይይት እናደርጋለን ማለት ነው። የመጀመሪያ አንደኛ ነጥብ አንድ እንድንሆን የሚያስገድዱ፣ በጋራ እንድንቆም የሚያስገድዱ፣ እንድንሰባሰብ የሚያስገድዱ፣ ከመከፋፈል ወደ አንድነት እንድንመጣ የሚያስገድዱ የመጀመሪያው አንደኛው ነገር የጸጋ እና የአገልጋይ ሀብታችን እንዲሁም ደግሞ የገንዘብ ሀብታችን ብክነት ገጥሞናል። ይሄ ማለትን ማለት ነው አንድ ላይ ብንሆን ኖሮ አገልጋዮች ይሰባሰቡና ይበዙልናል። አንድ ላይ ብንሆን ኖሮ የጸጋ ስጦታዎች አንድ ቦታ ላይ ተሰብስበው አካሉን ያንጹ ነበር። አሁን ያ የገጠመን ነገር ጸጋ ተበታትኗል፣ አገልጋዩ ተበታትኗል። ምን ማለት ነው? ብንሰባሰብ ያ ሁሉ አገልጋይ ያ ሁሉ ጸጋ አንዱ ሌላውን ጸጋ በሙሉ ወጥቶ ምን ያደርግ ነበር? መተናነጽን ያመጣ ነበር። አሁን ትልቁ ጥያቄ አሁን ያለንበት ህይወት የመንፈሳዊ ህይወት የክርስትና ህይወት የሚያረካ ደረጃ ላይ ነው ወይ ያለነው ብለን ራሳችንን እንጠይቅ። ረክታችኋል? አሁን ባላችሁት ህይወት፣ አሁን በርገል ላይ በምታዩት የመንፈሳዊ ህይወት የክርስትና ህይወት በሁሉም ላይ ያለው ነገር የሚያረካ ነውን? አይደለም። ለምን? ይሄ የሆነው ጸጋዎቻችንና ሀብቶቻችን የአገልጋይ ሀብት፣ የጸጋ ሀብት፣ የገንዘብም ሀብት ስንበታተን ተበታትኗል። ስለዚህ እውነተኛ ደቀ መዝሙር ማፍራት አልቻልንም፣ አገልጋዩ ስለተበታተኑ። ክርስቶስን መምሰል አልቻልንም፣ ያንን እንድንመስል የሚያደርገን ጸጋ ተበታትኖ ስላለ። ታላቁ ተልእኮን ማሳካት አልቻልንም፣ ምክንያቱም
ለዚህ አገልጋዮችን አስታጥቆ የሚልከን አገልጋዮች እዛና እዛ ሆነን ተበታትነን ስለሆነ ይህንን ማድረግ አልቻለም። ይህንን የክርስቶስን ተልእኮ እንድንወጣ አማኞች ወደ ክርስቶስ እንዲያድጉ ክርስቶስን እንድንመስል ሊመጣ ያለውን ሙሽራ ሁሉም ነቅቶ እንዲጠብቅ ከፈለግን ሁሉም አገልጋይ፣ ሁሉም ክርስቲያን፣ ሁሉም ጸጋ አንድ ላይ መምጣት አስፈላጊ ይሆናል። አለበለዚያ ሰዎችን ለክርስቶስ ማዘጋጀት አንችልም። እኔ እዛ፣ እሱ እዛ፣ ያኛው እዛ ሆነ እዩት። ቸርች ላይ የሚፈጠረውን ክፍተት አስተማሪዎች ይጠፋሉ፣ ዘማሪዎች ይጠፋሉ። አንድ ቦታ ላይ ሁሉም ተሟልቶ አይገኝም። ስለዚህ አሁን ያለው ሁኔታ አስተውላችሁ ከሆነ 2 ቸርቾች እንዲሁም ደግሞ ወደ 5 የሚሆኑ ህብረቶች እዛም ብትን ብሎ አጠቃላይ ወደ 7 የሚሆን ብትንትን ያለ ደካማ አቅም የሌለው በሁሉም ጉዳይ አቅም ያጣ ፍሬ የሌለው ሆነን ተበታትነናል። ብንሰባሰብ ያ ሁሉ አንድ ላይ ሲሆን የተዋበችን ቤተክርስቲያን ማየት እንችላለን። ይሄ ያስገድዳል። የደቀ መዝሙር ጉዳይ፣ ክርስቶስን የመምሰል ጉዳይ፣ ወደ ክርስቶስ የማደጋችን ጉዳይ፣ ተልእኮን የመፈጸም ጉዳይ፣ ሙሽራችንን እንድንጠብቅ ሕይወታችን የማዘጋጀት ጉዳይ ያስገድደናል። አንዱ ዋና ጉዳይ ነው። ሁለተኛ ጉዳይ አስገዳጅ የሚያደርገው አንድ እንድንሆን እምነትንና ቅድስና ነፃነት ለመጠበቅና ላለመበታተን። ምን ማለት ነው ይሄ? አሁን ላይ ያሉ አንዳንድ ተግዳሮቶች አሉ። ለምሳሌ ሰምታችሁ ሊሆን ይችላል። የነጮች ቤተክርስቲያን አውሮፓ ላይ ያሉ በሙሉ መንፈሳዊ ሕይወታቸው እየደከመ በጊዜው ሳይነቁ ቀርተው ለውጥን ሳያስተናግዱ ቀርተው መለወጥ ሳይፈልጉ ቀርተው ዓለም ያመጣውን ነገር ይዘው አሁን ላይ ምን ደርሰዋል? ግብረ ሰዶምን በቤተክርስቲያን መቀበል ብቻ ሳይሆን የማጋባት ከመንግስት ግዴታ ወድቆባቸው የሚያጋቡ ሆነዋል ነጮች ቸርቾች። ይሄንን ከፈለጋችሁ ስዊድን ያለች የመካነ ኢየሱስ ቤተክርስቲያን በጣም ሰፊ ስብሰባ ተደርጎ እኔም ያለውበት ብዙ ንግግሮች ሁሉ አድርገናል። በዓለም ዙሪያ በኤልሻዳይ ሁሉ ተነግሯል። እነሱ አሁን ካልተቀበላችሁ ከኛ ጋር መቀጠል አትችሉም ብለው ከ250 በላይ ምዕመንን ይዘው ውጡ አላቸው። ወይ ተቀበሉ ወይም ውጡ አሏቸው። አሁን 2፣ 5፣ 10 ሰው ብቻ ቢሆን አንዱ ቤት ሊያደርግ ይችላል። ከ250 እስከ 300 ድረስ ያለውን አባላት ይዘው ወዴት ነው የሚሄዱት? የመበተን አደጋ መጥቶባቸዋል። ከተቀበሉ የእምነት ቅድስናቸውን ሊያጡ ነው። ንጽህናቸው ሊበላሽ ነው። ወንጌል ሊደፈርስ ነው። ካልተቀበሉ ግን ሊበተኑ ነው። እንዲህ አይነት አደጋ ውስጥ ገብተዋል። ይሄ ሁኔታ እዚህም ከተማም ብታዩ አሁን ነጮች አንዳንድ ቸርቾች የግብረ ሰዶምና መሰል መጽሐፍ ቅዱሳዊ የሆኑ ሐሳቦችን እየተቀበሉ በስራቸው ያሉት እንዲቀበሉ እያስገደዱ ያለበት ሁኔታ ነው። እንግዲህ የእምነት ቅድስናችንንና የእምነት ነፃነታችንን ጠብቀን እንደ እግዚአብሔር ቃል ለመኖር እንድንኖር ለማድረግ እኛ አንድ ላይ በጋራ መሆን ግድ ይለናል። ያኔ በጋራ ስንሆን የገንዘብ አቅም ይኖረናል። ቤት ለመከራየት እንችላለን። ወጥተን ጸጋው አለ። ሁላችንም እርስ በርስ በጸጋችን እንትን ስለምንል የዛኛው ውጭ ያለው ዕውቀት በልጦ እኛን አያሸንፈን። ውስጥ ያለው የእግዚአብሔር ቤት ስበት ውጭ ካለው ስበት ስለሚበልጥ፣ ስለዚህ ይህም ነገር አስገዳጅ። ሶስተኛ ነጥብ የዘመኑን ፍልስፍናና የክህደት ማዕበል ለመቋቋም ነው። ሶስተኛ ምንድነው ይሄ? ምናልባት በተለያዩ ሶሻል ሚዲያ ላይ አይታችሁ ከሆነ በዚህ ዘመን ላይ እየተነሱ ያሉ የክህደት ትምህርቶች፣ የፍልስፍና ሁኔታዎች ቀላል የማይባሉ አይደሉም። አሁን አዲስ አበባ ወይም አንድ ቦታ ጥግ ላይ ሆኖ በሶሻል ሚዲያ እቤታችሁ ድረስ ከባድ የሆነ በግላችሁ የማትቋቋሙትን የክህደት የፍልስፍና አስተሳሰቦችን እያመጡ እያጎረፉ ነው ያሉት።
ከዚህም በላይ ደግሞ እንደምታውቁት የስህተት ትምህርት መጽሐፍ ቅዱስ ይዘው የስህተት ትምህርት አስተማሪዎች በጣም የበዙበት ወቅት ላይ ነው ያለን። እንዲሁም ኢትዮጵያ ላይ አሁን እንደምታዩት አነቃቂ የሚባሉ ማህበረሰቦች ተፈጥረዋል አይደለም? እነሱን በርበር አድርጋችሁ ካያችሁ ሎ ኦፍ አትራክሽን ምናምን ብለው የስበት ህግ እግዚአብሔርን አውጥተው ከህዋ ላይ የፈለከውን ስበት አመጣለ። ልክ ቸርች ይመስላሉ። ኢየሱስን አይጠሩም፣ መጽሐፍ ቅዱስ አይገልጡም እንጂ ስብስባቸው እንደ ቸርች ነው። ትምህርት አላቸው፣ ይነቃቃሉ። እነዚህ ነገሮች እቤታችን እየገቡ ነው። አንድ ላይ ካልሆንን፣ አገልጋዮች ካልተሰባሰቡ፣ ምእመን አንድ ላይ ካልሆንን ይህንን ማዕበል መቋቋም አንችልም። እንዋጣለን፣ እንፈርሳለን፣ እንጠፋለን። ስለዚህ አንድ የሚለው ሐሳብ አንድነት የሚለው ሐሳብ ጎልቶ መታየት አለበት። አራተኛ ምስክርነታችንን ለማጠናከር አንድ መሆን አለበት። እንደምታዩት አሁን ላይ ያለን የክርስቲያኖች ምስክርነት የተበላሸ ነው። የተከፋፈለ ቤተክርስቲያን ለውጭ ሰዎች ግራ የሚያጋባ የክርስቶስ ፍቅር የማይታይበት ምስክርነት የሚያዳክም ነው። የተሰባሰበች ቤተክርስቲያን አንድ የሆነች ቤተክርስቲያን ግን ብንሆን የአንድነት ኃይል የሚታይባት የክርስቶስ ፍቅር የሚገለጽባት ለወንጌል የሚስብ ምስክርነት ያላት ትሆናለች። አንድ ስንሆን ነው የምንሰማው ምስክርነታችን መልካም የሆነው ወይስ ተከፋፍለን? ሰዎችን ወደ ጌታ ስትሏቸው በቤት ያሉ ምን መለሱላችሁ? መጀመሪያ እናንተ አንድ ሁኑ አላሏችሁም? እኛ በጥላቻ ስንያዝ ኑ እግዚአብሔር ፍቅር ነው ስንላቸው አይ እናንተ ለያየ ነው ጥላቻ ነው አላሉም? ስለዚህ ምስክርነታችን ለመጠበቅ አንድ መሆን አለብን። ያኔ አንድ ስንሆን ፍቅር ኃይል አለ፣ የመሳብ ኃይል አለ። በጣም ወጥተን ከምንሰብከው ይልቅ እኛ አንድ ሆነን በፍቅር ብንኖር ያ ጉልበት አለ፣ ከፍተኛ ጉልበት አለ። ጊዜ ስለሌለን እንጂ ማስረጃ የሚሆኑ ማሳያ የሚሆኑ ትልልቅ ምሳሌዎችን ማቅረብ ይችላል፣ ግን አሁን ጊዜ ስለሌለን። አምስተኛ ለትውልድ የሚሆን መጠለያ ለመፍጠር። ለትውልድ የሚሆን መጠለያ ለመፍጠር ማለት አንድ ላይ ብንሆን የልጆች አገልግሎታችን ጠንካራ ይሆናል። የወጣቶች ፕሮግራም በአግባቡ ይኖራል። ከዛ በኋላ ከልጅነቱ አንስቶ አንድ ልጅ ተንከባክበን ቀጥሎ የምናወርሰውን ቤተክርስቲያን ልናዘጋጅ እንችላለን። አሁን ግን ባለንበት ሁኔታ በተለይ የአማርኛ ተናጋሪ ቤተክርስቲያን ነው ትኩረታችን። ለምን? የትግርኛ ቢያንስ 2 ቦታ ላይ ሆነው ያው አንዱ ቤት ገዝቷል፣ አቅም አላቸው ማለት ነው። ሁለቱም ቡድኖች አይቻቸዋለሁ፣ ቁጥራቸው ትልልቅ ነው። አንዱን ቡድን እኛ የአማርኛ እንትኖች ተናጋሪ 7 ቦታ የተገባፈን ብንሰባሰብ አናክላቸው፣ እነሱ ብዙ ናቸው። እኛ ግን በቁጥር ትንሽም ሆነን 7 የተለያየ ቦታ 2 ቸርቾችና 5 የተለያዩ ቡድኖች እዛም ያለ በቤትም የተቀመጠ ሰርክሎች አሉ። እነዚህ ሰርክሎች መሰባሰብ አለብን። የልጆች አገልግሎት በጥሩ ሁኔታ የሚያገለግሉ ሰዎች አንድ ቦታ ቢሰበሰቡ፣ የወጣቶች ቲም አንድ ቦታ ላይ አገልጋዩ ተሰባስበው እዛ ላይ ትኩረት አድርጎ የሚሰራ ተከፋፍለን ያንን ስራ ብንሰራ ለትውልድ የሚሆን መሰረት ጥለን እናልፋለን። አለበለዚያ በተከፋፈለ እና ባነሰ ቁጥር ውስጥ ልጆች መቆየት፣ ወጣቶች መኖር አይፈልጉም፣ ጥለው ይወጣሉ። ብዙ ቁጥር ያለበት ቦታ ላይ ይሄዳሉ፣ እነሱን የሚከታተልም ሰው ስለማይኖር። 6ኛ የአብያተ ክርስቲያናት ድክመቶች ክፍተትን በመፍጠሩ ምክንያት የተለያዩ ሰዎች በተለያየ ጊዜ ለተሐድሶ ስራ ወይንም ደግሞ እግዚአብሔር በተለያዩ ክፍተትን እንዲያዩ አድርጎ የተነሱ እንቅስቃሴ የፈጠሩ ሰዎች በስተዋል። ቅድም እንደተነገሩ ለምሳሌ ብሩኬ ገና በጠዋት
መሪዎችን የአብያተ ክርስቲያናት መሪዎችን ቅድም ፕሬዘንቴሽን ላይ እንዳየናቸው ኢንተርቪው አድርጓል። ያደረገው ስለምንድን ነው? ስለ ህብረት ነበር። ህብረት ያንንም ጥያቄ ነበር። ከዛ በኋላ ደግሞ አስታውሳለሁ እኔ ከመጣ በኋላ መንጌ እኔን ሁሉ አማክሮኝም ነበረ። ቁጭ ብለን ፒዛም እየበላን ታስታውሳለህ? አማክሮኝ ይሄ አብያተ ክርስቲያናት ወደ ህብረት ወደ ተጠናከረ ነገር መምጣት አለበት ብሎ አብረን አውርተን መሪዎችን ሰብስቦ የሁሉንም መሪዎች ሰብስቦ እንዳውም ትልቅ ሆቴል ላይ የምሳ ግብዣ ወይም የራት ግብዣ አድርጎ ሰብስቦ ይህንን ነገር አቅርቧል። ነገር ግን ውጤቱ አልመጣም። ተመልከቱ። ይሄ ብቻ ሳይሆን እንደገና ደግሞ እነ ብሩኬም ሌሎችም ወንድሞች አንድ ላይ በመሆን ኢቭን ሲጀምር እኔም አለው ብሩኬም አለ ሌሎችም እዚህ ውስጥ ያለን አለ ፓስተር ዮናም ጭምር አለ። ሁላችንም ያለንበት አንድ ላይ ሰብሰብ ብለን በጣም በርካታ ሰዎች እነ ሞልሽም እነ ኬቢም አንድ ላይ ሆነን ይሄ ጉዳይ እንጸልሽ እግዚአብሔር በበርገን ላይ አንድ ነገር ማድረግ አለበት የሚለው ነገር መጥቶ ጸሎት ተጀምሯል። ያ ጸሎት በኋላ ላይ ነው ሰዎች አንዳንድ ሰዎች የወጡት። ሲጀመር የነበሩ የወጡ ደግሞ ሰዎች አሉ። እኔ ነበር ወጥቼ እንደገና ተመልሻለሁ። ሌሎች ሰዎችም በዛው የቀሩት ደግሞ ሰዎች አሉ። ይሄ አንድነትና ህብረት የሁሉም ጩኸት መሆኑን የሚያሳይና የሁል ጊዜ ተግባር እንደሆነ እንዳንረሳ። ለምንድነው ሰዎች በተለያዩ ጊዜ የሚነሱት? ክፍተት አይተው ያ ክፍተት እንዲሞላ እግዚአብሔር ሰዎችን በዘመናት ሲያስነሳ ነበር። አሁንም ያስነሳ ይቀጥላል። ይሄም አለፈና ወዲያውኑ ሳሚ ደግሞ እግዚአብሔር የንስሐን ጥሪ በልቡ አስቀመጠ። ከሱ ጋርም ሰዎች አሉ እና እሱም ደግሞ ውስጡ ለመጣው ጩኸት ምላሽ ሰጠ። በንስሐን ንግባ በበርገን ያላችሁ ቅዱሳን በሙሉ መሪዎችም ሁላችን የሚል የንስሐ ጩኸት መጣ። ይሄንን እየሰራ ያለው ሰው አይደለም፣ ራሱ እግዚአብሔር ነው። መቼ ይቆማል? ቤተ ክርስቲያን እኮ ልትሰራው የሚገባ ስራ ነው። ይሄ ስራ ተሐድሶ ከሆነ ቤተ ክርስቲያን መምራት አለባት። ለውጥ ከሆነ ሁኔታዎችን አይታ ቤተ ክርስቲያን ለውጥን ማካሄድ አለባት። ክፍተት ካለ ቶሎ ብሎ የፈረሰውን ቅጥር መገንባት ቤተ ክርስቲያን ይጠበቅባታል። ይሄ ካልሆነ ክፍተት እየተፈጠረ የምንሄድ ከሆነ ግን ያንን ክፍተት የሚያሳያቸውን ሰዎች እግዚአብሔር እያሳየ ያስነሳል። እንዲህ አይነት እንቅስቃሴ አይቆምም፣ ሁሌ የሚሄድ የሚቀጥል ነው የሚሆነው። ቤተ ክርስቲያን ነቅተን በጋራ አንድ ነገር እስካላደረግ ድረስ። ባለፈው ያካፈልኩት አንድ ጥቅስ ወደ ልቤ በጣም ስለመጣ እንዳው አጭር ነገር ልናገር። በነህምያ ዘመን በጣም የሚገርመው እነ ጦቢያ እነ ሰንባላጥ ሌላም አለ ሶስቱ እና ሌሎችም ሰዎች አሉ። መቅደሱ ፈርሷል። የኢየሩሳሌም ቅጥር ምን ሆኗል? ፈርሷል። እያዩ ባይናቸው ምንም ሳይመስላቸው የእግዚአብሔር ቤት ፈርሶ ቅጥሩን ፈርሶ ምንም ሳይመስላቸው ቆይተዋል አሉ እዛ ጋር። በዛ ቦታ ላይ የሌለ ነህምያ በምርኮ ነው ያለ። ነገር ግን ጥቂት ኢንፎርሜሽን ጠየቀ። ወንድሞቹ መጡ፣ ኢንፎርሜሽን ጠየቀ። የኢየሩሳሌም ጉዳይ ምንድነው? ህዝቡስ እንዴት ነው? ቅጥሩስ እንዴት ነው? ፈርሷል ቅጥሩ፣ መቅደሱ ተቃጥሏል፣ ፈርሷል። የመቅደሱ ንዋያተ ቅድሳን ተማርኳል፣ ህዝቡ ተበትኗል፣ በስደት ነው ያለው ብለው ነገሩት። ይህን በሰማ ጊዜ አያሌ ቀን አለቀሰ፣ በእግዚአብሔር ፊት ጮኸ። እግዚአብሔር በልቡ አከበደው ይህን ጉዳይ። አሁን ጥቂት መረጃ ወስዶ አሁን እኛ ቢያንስ 26 ሰው ጥናት አሳትፈናል። የተሰጠው ለብዙ ሰው፣ እሱ ግን 26 ሰው አይሞላም። ጥቂት ሰው ብቻ መረጃ ወሰደ። ከዛ ረጅም ጊዜ ጸለየ። ወደ 4 ወር ነው ሲጸልይ ነበር፣ 4 ወር። ይህም አሁን የምናቀርብላችሁ 2 ዓመት ሲጸልይ ነበር። ከነህምያ በበለጠ ተጸልዮበታል፣ ሪሰርችም ተደርጎበታል። በኋላ መጥቶ ሁኔታውን አየ፣ ቃኘና እግዚአብሔር በተሐድሶ ሲያስነሳው በኢየሩሳሌም ያሉ እነ ጦቢያ ሰንበላጥ የእግዚአብሔር ቤት እንዳይሰራ የፈለጉ
ለኢየሩሳሌም ለእስራኤል መልካምን የሚሻ ሰው እንደመጣ በሰሙ ጊዜ ተቃወሙት የሚል ቃል ተጽፎ ታያላችሁ። ይሄ ጉዳይ ቶሎ ሰብሰብ ብለን የፈረሰውን ቅጥር ካልሰራን ክፍተት ባለበት ቁጥር ሁሉ ላይ ሰዎች እንዲህ የተነሱ መቀጠላቸው የማይቀር ዛሬ ይሄ ቢዳፈን ነገ እንደገና ይቀጥላል፣ አትጠራጠሩ። ነገር ግን እግዚአብሔር በሰጠን እድልና ጊዜ ሁላችን ወርደንና ተዋርደን ዝቅ ብለን ለእግዚአብሔር መንግሥት ትልቅ ሥራ መስራት አለብን። በዚህ ጊዜ ውስጥ የተወሰነ ግለሰብ ተወቃሽ፣ የተወሰነ ግለሰብ ተሞጋሽ የለም። ሁላችንም ተወቃሾች ነን። ሁላችንንም ይመለከተናል። ይሄ ጉዳይ አሁን ማወራው እዚህ ውስጥ ያለነውን እኛንም ያካተተ ኢቨን እኔ አሁን ወደ 8 ዓመት አልፎኛል። ኬቢ 9 ዓመት በአንድ ዓመት ይቀድመኛል። ሞልሽ በአንድ ዓመት ደግሞ ይከተላል ወደ 7 ዓመት። እኛም ተጠያቂዎች ነን። የጋራ ጉዳይ ነው የገጠመን። የሆነ ስዕል እንዳትስቡ ማንም ጋር። እሺ 7ኛውን ልናገር። 7ኛ ግልጽ የሆነ ነገር ነው። ከመንግስት የመጣ በዚህ ዓመት ላይ ተግባራዊ ይሆናል ተብሎ የታሰበ ይኸው እንትኑ ሊንክም እዚህ ላይ ያለ መሰለኝ ተቀምጧል፣ ማየት ትችላላችሁ። ቤተክርስቲያን 100 አባላት ከሌላት በመንግስት ተቀባይነት አይኖራትም የሚል የኖርዌይ መንግስት ደንግጓል። ይሄ ህግ ያለፉትንም ቤተክርስቲያን አሁንም ወደፊት የሚቋቋሙትንም ይመለከታል። ስለዚህ እንደ መንግስት ከ100 በታች ከሆነ እውቅና የላትም ቤተክርስቲያን፣ መንግስት አይቀበላትም። ይሄን ተከትሎ ማጋባት ስልጣን የላትም። አማኞች ልጆቿን የማጋባት የጋብቻ ስርዓትን መፈጸም አትችልም። እንዲሁም ከመንግስት የመጣውን ድጎማ መንግስት ያነሳል። ይሄ ካልሆነ የ100 አባል ተግዳሮት ገጥሞናል። እንግዲህ ቀና ስንል ቅድም በጅማሬ ላይ እንደተናገር አሻግረን ስናይ እነዚህ 7 ፕሮብሌሞች፣ ችግሮች ይታዩናል። እንያቸው በግልጽ። እነዚህን ተግዳሮቶች የምናልፈው ከመከፋፈል ወደ አንድነት ስንመጣ ብቻ ነው። የመጨረሻ ማጠቃለያ የምናገረው ነገር አለ። ማጠቃለያ ምንድን ነው የምናገረው? አሁን ያለን የመበታተን አደጋ ለጠላት ጥቃት የተጋለጥን፣ በመንግስት ሕግ ፊት ዋጋ የሌለን፣ ለትውልድ የምናስተላልፈው አንዳች ነገር የሌለን፣ ደካሞች፣ አቅም አልባ የሆንን እንዲሁም ደግሞ ቀስ በቀስ እየከሰመች የምትሄድ ቤተክርስቲያን ያደርገናል። አሁን ያለው የመበታተን አደጋ ወደዚህ ይመራናል። ይህንንስ ብናደርግ፣ አሁን የሚቀጥለውን ብናደርግ፣ ልዩነታችንን ወደ ጎን ብንተው፣ ለለውጥ ብንዘጋጅ፣ በክርስቶስ ፍቅር ብንተሳሰብ፣ እነዚህን ብናደርግ፣ በጋራ በሚያግባቡን አጀንዳዎችና የቤተክርስቲያን ጉዳዮች ላይ ቁጭ ብለን ብንመክር፣ ለመወያየት ፈቃደኛ ብንሆን፣ በሚያግባቡን አንድ አድርገው እንድንሄድ በሚያግባቡን ነገሮች ላይ ለመወያየት ፈቃደኛ ሆነንና ብንወያይ፣ ወደ አንድነት ብንመጣ ምን ይሆናል? የአንድነት ውጤት በከተማችን ላይ ተጽዕኖ ፈጣሪ እንድንሆን ያደርገናል። በበርካታ ጸጋዎች የምንተናነጽበት ቤተክርስቲያን እናገኛለን። መንፈሳዊ እድገትና ፍሬ የሚታይባት ትሆናለች። ቅድስናዋ የተጠበቀና ለክርስቶስ ምስክርነት የሆነች ቤተክርስቲያን ትታያለች። አንድ ብንሆን። አሁን መልእክቴን እዚህ ጋር አቆማለሁኝ። ግን አንድ ነገር ተናግሬ ወደ ዶክተር እንሄዳለን። ቅድም እንዳልኳችሁ እንደ ቀጭኗ መሪ ቀድሞ የሚሆነውን ከርቀት ምን የምታደርግ ነች? ምታይ መሆን አለባት ቤተክርስቲያን። አማኞችም በተለይ መሪዎች ቀድሞ ያለውን እድልና ስጋት አይታ መንገድ የምትቀይስ መሆን አለባት። አንድ ይሄ።
ሁለተኛው ደግሞ አሁን ያለን ሁኔታ የኛ እንዲህ ደክመን ተበታተነን ተለያይተን በዛ ላይ እየተገፋፋን በጥላቻ ውስጥ ያለ ነው ሰዎች ይሄ ሁኔታ ወዴት ይወስደናል? ወደፊት ወዴት ነው የሚወስደን? ቀደም ያልኩት ከርቀት ምን እየመጣብን ነው? አሁን ደግሞ እኛ ወደፊት ወዴት እየሄድን ነው? አሁን ያለን ወዴት እየወሰደን ነው? ሶስተኛ ነጥብ ደግሞ ከኋላ ታሪካችን አጥንተን የሆነ ነገራችን ብናስተካክል ወዴት መሄድ እንችላለን? ሶስቱን ነገር ጭንቅላታችን ውስጥ እንዲቀመጥ እተውላችኋለሁ። ጌታ ይባርካችሁ። ቀጥሎ